መንፈሳዊ ቅን ስላንቺ ነገር ሳስብ የተወራረደብሽ ነው የሚመስለኝ እግሩን ሲያዩ ደነገጠ ምንድነው ብሎ ማለት ነው ወዲያውኑ አይሲዩታቸው ወረዱት ወዲያውኑ ወሰዱ ወዲያውኑ ተሰካካለት ልክ በሁለተኛው ቀን መልሶ እንደዛው ነገሩን ለምንድን አልኩኝ በቃ ምንድነው ለምን እናቱን የሚያስቀምጥበት ቦታ የሱ አይምሮ ውስጥ ያለችው ርብቃ በቃ የተለየች ርብቃ ዛሬ ካልጸለይሽልኝ እናት ያልጸለይች if something happen እናት ያልጸለይችልኝ ብዬ ነው የምለው መንፈሳዊ ቅን ውድ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰናል አብራችሁን ቆዩ ሃምልተን ለቀጠሮ በቀጠሮ እንሄድ ነው በቀጠሮ ማለት ሆስፒታል ማለት ሃምልተን ሆስፒታል ሃምልተን ሜክማስተር ሆስፒታል በቀጠሮ እንሄድ ነው በቀጠሮ ሄደን እዛ በእንትን መቆየት አለበት ያው አንዳንድ ነገሮችን ለማድረግ ስለፈለጉ መቆየት አለበት ብለው እዛ ፍሎር ላይ የሆነ አራተኛ ፍሎር ላይ ነው ምናምን እዛ ይቆያሉ እዛ ቆይቶ ወደ አፕስቴር መውጣት አለባቸው አሉ ምናልባት ሴኬት ስምርት ሄዱ ይችላልላችሁ ምናምን ነገር አለችና የዛን ቀን የምናርፍበት ቦታ አለ እዛ ገስታውስ አለና እንትን ይያልን ነበር ወንዲ ስላለ እየተፈራረቀን ሳይሆን እሱ ሲመጣ እሱ ከስራውን እንትን ብሎ ነው ፍቃድ ወስዶ ነው የመጣውና እንትን ሲል እየሄድን እንደዚህ እንትን እየተመላለሰ አንድ ቀን ማታ በሁለተኛው ቀን ነው በሶስተኛው ቀን በጣም ነርሷ እንትን አላለችኝም ይሄው በቃ ውስጥሽ በጣም አው እንደዛ በጣም በቃ እንትን ሆናለችና በኢየሱስ ስም ይያልኩኝ በቃ ጸልያለሁ እዝራዬ እንትን ላይ ነው ያለው ሞኒተር ተደርጎለታል ሁሉ ነገር ይወስ በጣም ጥሩ ሁኔታ ላይ ነበር ጥሩ እንትን ላይ ሆኖ ነው የነበረው ግን ልክ ማታ አካባቢ እሷ ሽፍት የሚቀየሩት አለ አይደለ እዛን ሰዓት እኔ መሄድ አለብኝ እዛ ማደር አልችልም እዛ መሄድ አለብኝ ኦኬ አንቺ ነሽ የምትቀየሪው አልኳት አዎ አልኳለችኝ እሺ አልኩኝ በቃ ውስጤ እንትን ሳይል እሺ አልኩኝ ሄድኩኝ እዛ ለሊት መጣሁኝ ለሊት ሳያስቡት ነው ዝም ለሊት መጣሁ እሷ እግሯን እንደዚህ አድርጋ ዝም ብላ በቃ እዛ እንትን ሆናለች እዛ እኔ በሆንም ሆኖ ከመጣም እዛ ወይ ቻፕል ውስጥ ገባለሁ ቻፕል ውስጥ ቆያለሁ ቦታ እንኳን እዛ እንትን ከሌለ ቻፕል ውስጥ ሆናለሁ ወይ እዛው ወንበር ላይ እቀመጣለሁ እንዴ እስገባ ሩሙ እንትኑ ይጮሃል እንዴ እንትኑ እኮ እየጮኸ ነው አላየሽውም አልኳት ኦ አም ሶሪ ምናምን ነገር አለችና ሄደቀ እንትን ሆና እና ትኩሳት ሃይ በቃ ፊቨሩ በጣም ሃይ እንዴ አልኳት እንዴት ነው እንደዚህ እንዴት ነው የሚቆየው እኔ ሲኬድ ሆስፒታል አይስ ፓክ እንደዚህ ያደርጉለታል ከስር እንደዚህ መተኛበት ላይ ራሱ ይደረግለታል እና እንዴት ነው እዚህ ታመጣና በረዶ እዚህ ላይ ግንባሩ ላይ ታረጋለች በረዶ ትኩሳቱ በቃ ይቀንስና ደግሞ መልሶ ሃይ ይሆናል 39 40 ሁሉ እንትን ብሏል ከዛ በቃ እኔ ማልቀስ ጀመርኩኝ እንዴ ምንድነው አልኩኝ ከዛ ልክ እሷ ሽፍቷ ተቀይሮ የሆነ ነገር እንደሚፈጠር ውስጥሽ እንትን የሚልሽ ነገር አለ ውስጤ እንትን ሆኗል ከዛ ልክ ስንሳል ላይ ነው ወንዲዬ በቃ ወደ ስራ መመለስ አለበት እረፍቱን ጨርሰው መመለስ የዛን ቀን እስከዛ ቆይቶ የዛን ቀን ልክ እሱ ወደዚህ ሲመጣ እዝራዬ ብሪዚንጉ ሲቆም በቃ እሱ እንደውም መንገር ላይ ነው የሚሆነው አይ ቲንክ የዛን ቀን ከዛ ብሪዚንጉ በቃ ጸጥ አለ ከዛ እኔን ገፍታ አስወጡኝ እንትና መጡ
ሶሻል ወርከር ምናምን የሚሆነው በቃ እንዲሁ ቶሎ በቃ በጣም እዚህ ሀገር ያላችሁ ፍጥነታቸው ራሱ በቃ እንትን የሚሉት ምናምን እዛ እንዴ ያልኩኝ በፍጹም ጌታ ሆይ ያልኩኝ በቃ ሩም ውስጥ አስገቡኝ ሆነ ሩም ውስጥ ባዶ ሩም ውስጥ በቃ you need help ምናምን በቃ ከበቡኝ ነው በቃ ወጡልኝ እነሱ እንዲወጡ እኔ መጸለይ ነው የፈለኩት በቃ ነው ልጄ ምንም አይሆንም አልኳቸው እነሱ ራሷን እንትን ታራለችው ነው የራሳቸው ስጋት አለ በፍጹም አልኩኝ የሆነ ሰው አለ እሱ ጋር እንትን አልኩኝ ጸለይን አብረን በቃ ጸለይን ጌታ ሆይ አንተን በቃ እኛን ጸልያለን አሉ ቤተክርስቲያን ያሉ ሰዎች እነሱ ጋር በቃ እንጸልያለን አሉ የጸለዩ እንትን ያሉ እኔም እዛ ጸልያለሁ 10 ደቂቃ ነው እነሱ ስትመጣ እኔ ጋር ስትመጣ ወደ ስንት አንድ 40 ደቂቃ 30 ደቂቃ ይሆናል ሲመለሱ እነሱ ወደ እኔ ጋር ሲመጡ ማለት ነው ከዛ ነው ልክ ስትመለስ ነው ሶሻል ወርከራ ወጣች ተመለሰች ይመላለሳሉ just ነቅቷል እዝራ ነቅቷል እኮ በ10 ደቂቃ ውስጥ 10 ሰከንድ 10 ደቂቃ ሰከንድ ነቅቷል ኦሬዲ እነሱ በቃ እንዴት እንትን ስላላል እኔ ድጋሚ እንደዚህ ሊሆን አይችልም ይሆን እንትን አይልም ብለው ስላሰቡ አሁን አናግራተም ብለው እነሱ 40 ደቂቃ እንትን ብለው መጣችና ሃይ ምናምን ነገሮች እንደዚህ ያሻሸች ማን በጣም ትሪትመንታቸው በጣም ደስ ይላሉ ግን እንትን ያለች ምናምን ምንድነው እንትን ሻለች እምነትሽ ምንድነው በቃ ስለ ጋድ ስትይሰማ እየሰማውሽ ነው እኔ ማምነው ክርስቶስ ኢየሱስን ነው አሜን አብ ወልድ መንፈስ ቅዱስን ነው ማምነው ፔንቴኮስታል ነኝ ኢየሱስን መከተል እናት የሆነኝ በቃ አባት የሆነኝ በቃ ብዬ በጣም በብዙ ነው እንትን እምላት በሚገባኝ እንትን ማለት ነው ማስረዳት ከዛ ይሄ ወይ 10 ሰከንድ ውስጥ እንትን ብሏል ነቅቷል እሱ እና ታምር ማለት ነው አለችኝ አይ ነው ታልኳት አይ ነው ምንም እንደማይሆን አውቃለሁ አይ ነው አልኳት ለምን አይ ነው ማይ ጋድ አይ ነው ማይ ሎርድ በቃ አውቀዋለሁ ጌታዬን አውቀዋለሁ እግዚአብሔር መልካም ነው ሁሌ ከኔ ጋር ነው በቃ ብዬ እንትን ያልኳት በቃ ነው ያለችኝ ስገባ በቃ በጣም ተለውጧል ሰውነቷ አብጧል እነሱ ብዙ እንትን ስላደረጉ ፕሬሸር ስላደረጉት ነው ስለዚህ በቃ ፊቱ ሁሉ እንትን ሆኗል ምናምን እና እግሩ ላይ እዚህ ላይ እንደዚህ ጋዝ እንደዚህ ይሄ ምንድነው ይባላል ፋሻ እንደ ፋሻ እሱን አርገውለታል እዛ ምን አዲስ ነገር ነው አለኝና ምንድነው በቃ ሌላ ነገር አድርገው መስለኝ ምንም በሱም ኬር ማልሰጠኝም ስለዚህ ወዲያውኑ ወደ ሲኬድስ ነው በቃ ወዲያውኑ እንትን ብለው እኔን እህቴና ባለቤቷ መጡ እነሱን ከነሱ ጋር ያወራሁኝ እነሱ እንትን ብለው ወደ ሲኬድስ ሄድኩኝ እኔ ወደ ሲኬድስ ሄድኩኝ ሲኬድስ ሄጄ ሲኬድስ ውስጥ እንትን ብሎ ዶክተሩ ወዲያውኑ አይሲ ውስጥ ነው የገባው አይሲ ውስጥ ገብቶ ገና እንደዚህ እንትን አለውና ሃይዝራ ዩ ባክ ምናምን ነገር አለ እንደዚህ እንትን አለ እግሩን ሲያዩ ደነገጠ ምንድነው ብሎ ማለት ነው ገብቶታል እሱ ያው ስለሚያውቅ ማለት ነው ዘይዲድ ፕሬስ ምናምን ነገር አለ ወዲያውኑ ማውራት ጀመሩ እነሱ ከዛ እኔን ወዲያውኑ ለማስወጣት እንትን አደረገ ስተት እንደተሳሳቱ በቃ ገባኝ ወዲያውኑ ጌታ ሆይ ያልኩኝ በቃ አንተ መልካም ነህ በሁሉ መልካም ነህ በቃ ምንም ሆነ አንተ መልካም ነህ አሜን ብዬ እንትን አልኩኝ ከዛ የሆነች ሩም ውስጥ እንትን አሉን ጠሩን እዛ ገባን ወንዲ መጣው ስተት ህክምና እንትን ተላል ስኪኑ እንትን ብሏል እንዳለ እንዲ ቡድስ በቃ እንዳለ ከስር እንዲ አጥንቱ ይታያል ምን አድርገው የምንድነው ሲናገሩ ያደረጉት እሱ ነፍሱ ስትወጣ ለመመለስ በሌላ እንትን ሲሞክሩት ሌላ ሲስተማችን የሰው እንትን እንዳለ ዳውን ቶሌላ እዚህ ጋርና የሆነ ቦታ ላይ ያለው ግን እንትን አይልም ብለዋል እና እዛ ጋር ፕረስ አድርገው ወቅታውት እንትኑ በርን ነው የሚያደርገው ስኪንሽል በጣጥሰዋልና ራሱ እንትኑ ጫኑበት ኮዙን እሱን ስላደረጉት
እሱ ነው ብጭቅ ያረጋው እና በቃ ያ ነገር እዛ ጋር ተፈጠረ በቃ ያን ሁሉ ነገር ስራዬ በዚህ ሁኔታ አለፈ ያዛኔ አራተኛውን ሰርጀሪ ማለት ነውና እዛ እነሱ ትሪትመንት አርገውለት አንዳንድ ሰርጀሪዎችን እንትን ብለው ጨርሰው በጥሩ ሁኔታ በሚገርም በሚራክል በድንቅ በቃ ረጅም ጊዜ ቆይተናል ግን በድንቅ ሁኔታ በቃ እግዚአብሔርን ምንም ነገር ሳይሆን እግዚአብሔር እንደተናገረው ያረጋው እኔንም እግዚአብሔር በቃ ጥሩ ትምርት ቤት ብዙ ጌታ ጋራ ሞር እንድጣበቅ ሞር በቃ ሞር የእግዚአብሔርን ፍቅር እንትን እንድል ያደረገኝ ቦታ ነው እዛ እና ያ ዛጋ እንትን አለ በቃ በጤና እስከ አለፈው አመት ድረስ በጥሩ ሁኔታ እንትን አለን ማለት ነውና አምስተኛው ሰርጀሪ በቀጠሮ ነው ቀጠሮ ያው ኖርማል ቀጠሮ ነው የቀጠሮ ጊዜ ሄዶ ሪፕሌስመንት ቫልቭን ያደረጉለትን ቻይልድ ነበረ የአዳልት ለመቀየር ብለው ነው የቀጠሩን ያንን እሱን ቀጥረውን ለዛ ያ ማለት የ3 ቀን እንትን ነው አሉ የህክምና ሰርጀሪም በሰዓት በአንድ ሰዓት ምናምን ነገር ግማሽ ሰዓት በአንድ ሰዓት ነው ያሉት የ3 ቀን እንትን ነው ብለውን ነው እሺ ብለን እኛም ሄድን አጋጣሚ ሆነው ይሄው በቃ ይሄ ክፉ ሁሌ እንትን ይለን የለ ምንድነው የተሆነው የዛን ሰዓት the same time ምን ሆነ ጥርሱን ታመመ ጥርሱን እንትን አለ እና ጥርስ ደግሞ እንትን ሆኖ ሰርጀሪ መደረግ አይቻልም እዛ ጥርሱ መሰራት አለበት አሉ የሰርጀሪው እንትን ካንሰል ተደረገና ጥርሱ እንትን መባል አለበት አሉ ከዛም በኋላ ጥርሱን እሱም ሲያደርጉ ማደንዘዣ ሲሰጡት በቃ ልክ አሁን ትልቅ ሆኖ የሰርጀሪ ያረጋው የዛኔ ነውና ለኛም በጣም እንትን ታይም ነበር ታፍ ታይም ነበር በጣም ከባድ ጊዜ ነበር የሱ ነው ምን ያቃዋል ሁሉ ነገር ልጆች ሲሆኑ አያቆም እዛ ጋር የገባሁኝ ሰርጀሪ ሩም ውስጥ እንትን ውስጥ ማደንዘዣ ሲሰጡት እዛው የገባው አብሬ ከነሱ ጋር እንደ ልብስ ሙሉ ልብስ ያለው ሰው ሰርጀሪ ሩም ውስጥ አስገብተው ነው ማደንዘዣውን ሰተሱ በቃ እንትን ካላለ በስተቀር አልወጣም እኔ እና እሱን የጥርሱን እንትን ካለ በኋላ የቫልቭን እናድርጋ ብለው ቫልቭ ተደረገ ምንም በቃ ደስ በሚል በቃ በጥሩ እንትን ጌታ እግዚአብሔር እንደተናገረው እኔ ደግሞ በዛን ሰዓት ትምርት ላይ አሁንም ትምርት ላይ ነኝ አልጨረስኩም ባይብል ኮሌጅ ማራለሁ እሱን በጣም ጠቅሞኛል በቃ ቁጭ ብዬ ከእግዚአብሔር ቃል ጋር ያንን በቃ ከእግዚአብሔር ቃል ጋር ህብረት እንዳር ከእግዚአብሔር ነገር ጋር እንድማር ያ ጉልበት ይሆነኝ በቃ እዛ ጋር ነገሮችን ሁሉ በቃ እዛ ላይ ትኩረቴን እንዳረጋ አደረገኝና እንትን ሆንኩኝና ለምን እምሰማው ነገር ሁሉ በጣም ከባድ ነበር የዛን ሰዓት እንዲ ነው ሲባል ጥርሱ ተባለ ጥርሱ ነው ጥሩ በሚገርም ሁኔታ ያልቃል ሁሉ ነገር እንዲ ነው ሊሆን ይችላል ብለው ይሉና እነሱ እግዚአብሔር ደግሞ ምንም በቀላል ወዲያው ጥርሱን ወዲያው በሁለቀን ነው እንትን ያለው ይሄን ትቶት ምናምን እንትን ያለው ለልክ የቫልቭንም ሲቀይሩት ቫልቭም እንደተናገሩት እንደዛው እንደሆነ በጊዜው ልክ ቫልቭን እንትን ብሎ ሰርጀሪው ጥሩ ደርቆ ጥሩ እንትን ብሎ ወኪጅ ይወጣለው ሆሎው ላይ ወኪዘነው እንወጣለን ደስ ብሎት እንትን ብሎ ማታ እንደነገ ልንወጣ ዛሬ ማለት ነው ማታ የሆነ ጓደኛችን መጡና ነበር ወንዲ ከሱ ጋር ነው ምግብ ሊገዛ ነው ወርታቸው ወረደው እኔ አይ ዶንት ኖ ካንተኒ ይመስለኛል ከህክምና እዛ ብሪ ከላሳለፍ ሁሉ ነገር በቃ አውቀዋለሁ የሆነ ነገር ከመሆኑ በፊት ይሄ ነገር እንዲ ነው ብዬተው እንተናላለሁ ልክ ሳይው ነርሷ ተረኛ ነርሷ መታጅስ በቃ የሚያስፈልገው ነገር አድርጋኮ ልክ ልትወጣ ነው አልኳት ልከቴም አልኳት እዩ ልክ አይደለም ፊቱ ልክ አይደለም አልኳት ትክክል አይደለም ልጄ ምንድነው አልኳት ለምን ነው ቃለም ስናቆመው ወክል አድርግ ስንለው ሂዝዌ ከሆነ እግሩ መራመድ አቃተው አለች እንደዚህ እግሩ እንደዚህ እንትን የሚሆን ልጅ አይደለም እና አዲስ ነገር ነው አልኳት
ኦኬ ምናምን ነገር አለችና ሌላ ተረኛ እዛ ጋር ስላላት ሌላ ክላይንት እዛ ጋር እነሱ ጋር ገብታ እንትን ስትል እዛ ካን ዩ ፕሊዝ እንትን በይልኝ ደውይልኝ ተረኛው ዶክተር ጋር አልኳት። ኦኬ አለች እንትን ስላይታኝ ኦኬ አለች ደወለች እዛ ፔጅ አረጋችላቸው መጡ። የዝራ ነገር በጣም በጣም በቃ ፍርዬ ከሚገርምሽ በላይ እንደ ሲኪድስ እግዚአብሔር ሞገስ የሰጠኝ እንደ ሲኪድስ የተባረኩ ዶክተር ያለበት የለም። በቃ በጣም የሚገርሙ ናቸው። እያንዳንዱ ዶክተር ስለ እዝራ ኬሪ ሰጥቷቸው ስሙ ገና ሲጠራ በቃ እንትን ብሎ በታይ በእውነት ነው ምልሽ እውነት በቃ ጌታ ነው ወራኔው ወራፕን ምናምን እንዳለ እንትን አለች መጣች ስታይ 2-3 ሆነው ነው የመጡት። ልክ ሲያዩት ወዲያውኑ በቃ ተጠራሩ። ቤቱ ግጥም አለ በቃ በጣም በሚገርሽ እኔ ራሴ ግራ ገባኝ። ምንድነው አልኩኝ እንዲ ሲሪየስ ነገር አልመሰለኝም ነበር። you know what happened አለች። ከዛ እንትን ነው እኮ ምንድነው ስትሮክ ነው አለች። ስትሮክ ትንሽ ደቂቃ ብትቆይ ኖሮ እንትን ይል ነበር። ደስ እናቱ ነች እኮ እንደዚህ ያወቀችው ምናምን ነገር አሉ። እሷ ነች እንትን ያለችው ይሄንን ወዲያውኑ አይሲዩታቸው ወረዱት። ወዲያውኑ ወሰዱ። ወዲያውኑ ተሰካካለት። ያችን ሰከንድ ቢያልፍ ስትሮክ እንትን ይለው ነበር እና ለመመለስም ከባድ ነበር። ያንን እንትን አደረጉለት። እዛ አይሲዩ ውስጥ ቆየ። በቃ ለነሱ መሳሳቅ ይጠራቸዋል ያዋራቸዋል። በቃ በጣም ነው እንትን የሚሉት የነበረው እዛ ሆስፒታል ውስጥ ማለት እዛ አይሲዩ ውስጥ ሆኖ ከዛ በቃ ደህና ነው አሉና መልሰው ወደ ቤት ያው መምጣት ስላለበት ቤት ከመምጣቱ በፊት ላይ አፕስቴር መውጣት አለበት እንትን ማገገሚያ እዛ መቆየት ስላለበት እዛ ሄደን ልክ በሁለተኛው ቀን መልሶ እንደዛው የሁለተኛው ቀን ደግሞ በጣም ወረስ ይሄ ፊቱ እንደዚህ እንትን ሆነ። እዛ በቃ ወዲያውኑ እሱንም እኔ ነኝ እንደዚህ እንትን ያልኩት። ከዛ እንትን ሆኗል ሰደ ኦኬ ያሉ ወዲያውኑ ከዛም በኋላ ግን በጣም ትኩረት ሰጥተው ነው እንትን የሚሉት። በቃ እሱ እዝራ አጠገብ አይለዩም ማናቸውም እንትን አይልም። ከዛ ወዲያውኑ ታች መልሶ ወደ 4 ነው እንደዛ ይሆን የሚገርም ነው። ከዛ በቃ መጨረሻ ላይ ዲሲሽን ምን አደረጉ? በቃ ከባድ ዲሲሽን ላይ አደረጉ። ሆነ ብሬን ሰርጀሪ መደረግ አለበት አሉ። በቃ ለኛ በጣም ይሄ በጣም ከባድ በቃ ማለት እንደ እግዚአብሔር ያለ ማንንም የለም። አሜን ፍሪና ጌታ መቼም በሱ ላይ አላማ አለው። ተከከለ በኢዛይኤ ላይ እግዚአብሔር አላማ አለው። በእያንዳንዱ ባለፈበት እንትን ላይ እግዚአብሔር አላማ አለው። ዝም ብሎ አይደለም እንዲቆይ እንዲከርም እንዲሰነብት ያደረገው እሱ በቃ የራሱን ስዕል ሊስልበት ስለወደደ ነው። ተከከለ ነው። የራሱን መዓዛ የራሱን ጠረን የራሱን ሽታ ሊያመጣበት ስለወደደ ነው። እና በቃ እንትን ስለው ይገርመኛል። በቃ እግዚአብሔር ያ ሰዓት በጣም ከባድ ሆነ። በቃ ጌታ ሆይ ያልኩኝ በቃ ማጠናውንም እንትንም ብለውን መጽሐፎችን ሁሉ በቃ እንትን ሆንኩኝ። ይሄ ሁሉ ነገር ለምንድን አልኩኝ። በቃ ለምን በቃ ለምን ብዬ ጌታን እንትን አልኩኝ። ግን አላህ ላይ በቃ ቆም ብዬ አንተ አዋቂ ነህ በስራ ትክክልና አንተ አዋቂ ነህ ብዬ እንትን አልኩትና እግዚአብሔር በቃ ዶክተሮቹ በጣም ተጨናነቁ። በጣም ለምን ከባድ ዲሲሽን እንደሆነ ያውቃሉ። ምንድነው የሆነው? ይሄ የልብ ከዚህ ጋር እንትን የሚለው የደም እንትናችን መዘዋወሪያችን እዚህ ጋር ክሎት እንትን አድርጓል። እዚህ ጋር ካለው በዚህ አካባቢ እዚህ ጋር ያለው ጭንቅላታችን ጋር ከዚህ እንደዚህ ወደዚህ አይደለም እንትን የሚለው ክሎት አድርጓል እዚህ ጋር። ያንን ደግሞ ማስተካከል የሚችሉት እዚህ ጋር ያለው መክፈት አለባቸው።
እነሱ እንደውም ያሰቡት ሞር እንትን ይላል ግን የእግዚአብሔር በቃ መልካም እጁ ከዛ የሚገርም ዶክተር እሱ በጣም ዩአር ላኪ ናችሁ እናንተ ይላል ሁሉም ነርሶቹ ዶክተሮቹ ላኪዎች ናቸው የሚሉት ሁሌ በቃ ሁሉ ጊዜ በእንደዛ ነው እንትን የሚሉ ቅርታ እንትን ነው እና ላኪዎች ናቸው ነው የሚሉት ሁሉ ጊዜ በቃ ይሄ ከኛ ብርታት አይደለም ከኛ እንትን አይደለም ግን እሱ እግዚአብሔር ስለሆነ አሜን ስሙን ሊያደምቅ ስለወደደ ስሙን ሊያከብር ስሙን ሊያገን ስለወደደ በቃ ደጋግ ሰዎችን ደሞ ሰጠን እዛ በቃ የሚገርም ዶክተር የብሬን ሰርጀሪ ያረጋው ዶክተር በጣም የታወቀ ነው በቃ ከብዙ ቦታ ከብዙ ከካናዳ ውስጥ ከምናም በጣም የታወቀ እንትን ነው ስፔሻሊስት ዶክተር ነውና if you're lucky Israel lucky this እሱ ነው እንትን የሚለው እሱ እንትን ካላገው በጣም successfully ነው የሚሆነው not about him just I know God he give the ሰው ይሰጠናል ነገር ግን this እግዚአብሔር ነው የሚሰራው እዛ ደግ ሰው ዶክተሩ ሁሌ ይመጣና ድሮ ያረግልናል ይስልልናል ይስልልናል እንዲህ ነው የሚደረገው እንደዚህ ነው የሚሆነው እንዲህ ነው ማረጋው በቃ ለኛ እንዲገባን ለኛ አንደርስታንድ እንድናረገው ያ ነገር ያለውን ነገር እንትን እንድንል በቃ ያስረዳናል እንደዚህ ነው እንዲህ ነው ይያለ እዛ አንድ ቀን ልክ ሊገባ ሲል ሁሉ በሬ ግርብብ አርጌ ነው እንትን ምላ ምን ያረክሽ ምንድነው የምታነቢ ሁሉ ያጠናሽ ነው ማይሽ እንትን የምትማሪው ምን ዶክትሬት ትማሪያለሽ ምንድነው የምትማሪው ምናምን እኔ ቴዎሎጂ ነው ማረማ ኦ አለ በቃ በጣም እንትን አለውና ከዛ just keep going አለ በጣም በርቺ keep going that you choose good thing ነገር አለ በቃ ሂስ ክርስቲያን ነው እና ምን አለኝ ከዚህ በማግስቱ ጸልይ አለ በቃ ተሰሰቸር ሰርጀሪው pray አለ cross your pray አለ I pray always አልኩኝ ከዛ እግዚአብሔር በቃ በእጅክ እንዲጠቀም በእያንዳንዳቸው ሁሉ እዛ ጋር አንድ እሱ ብቻ አይደለም ብዙ ዶክተሮች አሉ እዝራ ሰርጀሪ ሲደረግ ማአስ ዶክተሮች አሉ ያችን እዚች ጋር ከፍተው እንትን ለማለት እሱ ዋና ሆነ እንጂ ሌሎችም አሉና እግዚአብሔር ሁሉ ነገር ፕሮቴክት እንዲያረግ ሁሉ ነገር እንትን እንዲል ጸልያለሁ እግዚአብሔር ይረዳቸዋል አልኩኝ ገባ ሰርጀሪውን በሚያስገርም በሚደንቅ በቃ እኔ እውነት ነው ምልሽ በቃ እንዲ ሲያዩት ራሱ ይገርማቸዋል እዛ ሲያዩት በቃ just miracle boy ነው የሚሉት miracle boy እዛ በቃ በሚገርም ሁኔታ እነሱ ያሰቡት ሌላ እንትን ግን እግዚአብሔር የሰራው ድንቅ ነገር በቃ ትንሽ እዚህ ጋር ይሄን እንደዚህ እንትን አለ በቃ ያቺ ነገር እንትን አለች በቃ ፊክስ አረገ እዛ ልክ ያ ሰርጀሪ ሆኖ ነው ያልጠበቅኩት በቃ ውድ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል አብራችሁን ቆዩ ርብቃዬ መቼም እኔ አቃለው በህይወትሽ ሆነውን ደግሞ ተመልካቾቻችንም ይሄንን ያንቺን ታሪክ የሚሰሙ በእውነት እግዚአብሔር ባንቺ ቤተሰብ ውስጥ ያደረገውን ምህረት ሲሰሙ እግዚአብሔርን እንደሚያመሰግኑ ከእግዚአብሔር ጋር ማለፍ የማይቻለው ነገር ማለፍ እንደሚቻል መሻገር የማይቻለው ነገር ከእግዚአብሔር ጋር መሻገር እንደሚቻል መቆም በማትችይባቸው የህይወት መንገዶች ላይ እግዚአብሔር አቁሞሽ ያየሽውን የኖርሽውን ህይወት ነው እየመሰከርሽልን ያለነውና መቼም እግዚአብሔር ስላንቺ እኔ አመሰግናለሁኝ ውድ ተመልካቾቻችንም ልክ እንደዚሁ እግዚአብሔርን እንደሚያከብሩ እምነቴ ነውና
እግዚአብሔር ስላንቺ ነገር ሳስብ የተወራረደብሽ ነው የሚመስለኝ ካሳለፍሽው ነገር ማለት ነው አሁን ቀጥዬ የምጠይቅሽ እንድታካፊን እንድትመሰክሪልን የምፈልገው የትልቁ ልጅሽን የቃልዬን የልጅነት ልጅሽ ነው ጓደኛሽ ነው የመጀመሪያ ልጅሽ ነው በጣም የተወደደ ላቭሊ የሆነ ሳቂታ ደስተኛ ሰውን የሚወድ ሰውም ደግሞ እሱን የሚወደው በጣም ምስኪን የሆነ ልጅ ነው የነበረሽና እስቲ ስለሱ አጫውቺን ማለት እስቲ ከቃልዬ ጋር የነበራችሁ የእናትና የልጅ ግንኙነት ጓደኝነት ምክንያቱም እንደ ጓደኛሽ ነበር ብዙ ነገር ታወሩ ነበርና እስቲ ወደ ኋላ ለመልስሽ ቃልዬ ምን አይነት ልጅ ነበር እስቲ አጫውቺን አይኖ በጣም ከባድ ነው እግዚአብሔር ይረዳሻል ረብቅዬ ከባዱን ጊዜ ያሳልፎሻል እግዚአብሔር ደግሞ አሁንም እግዚአብሔር ይረዳሻል እግዚአብሔር መልካም ነው አሜን አሁንም ላለው መልካም ነው እግዚአብሔር ሁሌም በቃ አሜን በእያንዳንዱ ነገር ውስጥ እግዚአብሔር ደግነት ለምንም አይባል አሜን ለምን በቃ ለምን እኔ በጣም በዚህ ሰዓት ላይ አሁን በሆነው ነገር ላይ እንትን ስለው ለምን ብዬ ማለት አልችልም በቃ እግዚአብሔር መልካም አሜን ቃልዬ እንደተናገርሽው ፍሬዬ በጣም መልካም ልጅ በቃ ነው ሳስበው አሁን ላይ ሆኜ በቃ እንደዚህ አይነት ልጅ ግን ጌታ ለምን ሰጠኝ ለምን ግን እንደዚህ ሊሆን ቻለ ብዬ በቃ እላለሁ እንደሰው እንደዚህ ቆም ብዬ እላለሁ አንዳንዴ በቃ ፍቅሩ ምንም በቃ እንትን የሌለው ለኔ ያለው ፍቅር በቃ እንትን የሌለው በቃ እናቱን የሚያስቀምጥበት ቦታ የሱ አይምሮ ውስጥ ያለችው ርብቃ በቃ የተለየች ርብቃ ሁሌ የሚለው በቃ አሁንም ጓደኞቹ ምንም የሚናገሩት የእናቱን ጀግንነት የእናቱን እንትንነት ነግሮናል ብዙ በቃ ብሎናል ጓደኞቹ እንደ ልጆች አርጎልኝ የሄደ ልጅ ነው ለሁሉ ለሁሉ ደግ የሆነ በቃ ግን ቃልዬን የወለድኩት በልጅነቴ ነው ገና በወጣት ገና በቃ ገና ልጅ እያለሁ የወለድኩት በአስራዎቹ ውስጥ ሆኜ ነውና ቃልዬ ማለት እኔ ወንድሜ ልጄ የህይወቴን ምዕራፍ ያየሁበት በቃ ቅድም ቀድሞ እንዳልስልሽ እንደነበረው ጌታ አባትነትና አምላክነቱን ጌትነቱን እናትነቱን በዛ ውስጥ ሲያሳየኝ የነበረው በቃ ከልጄ ጋር በቃ እሱን ሰጥቶኝ ነው እግዚአብሔር መልካምነት የእግዚአብሔር ደግነት የእግዚአብሔርን ቸርነት ያየሁበት ልጄ ነው በቃ በብዛው በቤተሰብ ከቤተሰብ ጋር በፍቅር ቤተሰቡንም ሁሉንም ወዶ በቃ ክፉ ፊትም ምንም ፊት እንኳን ቢያይ ሁሉንም በመልካም የሚመለከት በመልካም በቃ ማሚ ኢትስ ኦኬ
it's okay በቃ እቺ ነች በቃ ካፉ የምትወጣ ማሚ it's okay everything is short everything እንትን ነው በቃ ነው የሚለው ሁሉን ነገር እና እንደ ቃልዬ በጣም የሚገርም ልጅ ነው እና እኔና እሱን ሳሳድግ በብዙ መንገዶች አልፌያለሁ በብዙ ነገሮች አልፌያለሁ በብዙ በቃ እንደ ልጅነት እኔም ልጅ እሱም ልጅ በቃ በሚገርም በሚያሳዝን ህይወት ውስጥ አልፌያለሁ ይሄንን ደግሞ እግዚአብሔር ወደደ በቃ እግዚአብሔር ወደደ በቃ ለምን ማቲው ጌታ በቃ ለምን ብለሽ ማቲው ጌታ ስላለ ዝቃኒ እንትን ስለው እኔ ያው እንደነገርኩሽ ቀደም ቶሎ ነው የወጣሁት ከአገር ቤት ለቤተሰብ ጋር ነው ጥዬው የመጣሁት እንትን ያልኩት ከቤተሰብ ጋር ነው እና ወደ ኬንያም ስገባ በጣም ከባድ ጊዜ ነው ያሳለፍኩት በጣም ከባድ በቃ ስናት ቀላል ጊዜ አይደለም ያው እኔ ልጅ ስለነበርኩኝ እንትን አልተባ ማለት አይችሉም በቃ ከኔ ጋር እንትን ለማለት ትንሽ ከብዳል ይዞ ለመውጣት ማለት ነውና እዛ ከእህቴ ጋር ነው የመጣው ወደዚህ ሀገር ከሷ ጋር መጣ እዚህ ከመጣን በኋላ በጥሩ በእናትነት ፍቅር በቃ በሚገርም በቃ ስንት አመቱ ላይ ያለን የመጣው እዚህ ሲመጣ 8 ወይ 9 ቢሆነው ነው ወደዚህ ሲመጣ ማለት ነው እና በቃ በሚገርም በቃ በእናትነት ፍቅር በሚገርም በቃ እንትን ይሆነ እዛ እስተቸው ስመጣ 4 አመት ነው ከኢትዮጵያ ስለስ ጥዬ የመጣሁት ማለት ነው እግዚአብሔር ጥሩ ጓደኛ ጥሩ ልጅ ሰጠኝ እዚህ ማገር በመጣበት ትምርቱን እየተማረ በጥሩ ትምርቱን እንትን ይያለ ማከለ አንዳንድ ያው እንደ ልጅነት ስትራግሎች ነበሩ አጎል ያልሆኑ ጓደኞችንም እንትን በማለት ብዙ እንትኖች ነበሩ ያንን ሁሉ ግን አብረን በቃ በእናትና ለልጅ እንትን ማለት ነው በቃ በሚገርም በቃ ሁኔታ አብሬ ነው እንትን ያልኩት እግዚአብሔር መልካም ነው በሁሉ ነገር እንትን ማንለው አምላክ አይደለ በሁሉ ነገር እግዚአብሔር ደግ አይደለም በቃ ቃልዬ በቃ በንጹህ ልብ ነው ያደገው ደስ የሚለኝ ነገር እውነት ነው የምላችሁ በቃ ምንም በቃ እንዲና እንዲያብዬ ማለልበት ነገር ንጹህ ሆኖ ነው ያደገው በቃ ንጹህ በቃ ከፋት ሳይኖርበት እንትን ሳይል በቃ ንጹህ ሆኖ ቃል ጌታ እኮ ይሄንን ነገር አይወድም አባቴ ይለዋል አይደለም ማሚ ካን ዩ ፕሬይ ፕሊዝ ዛሬ ካልጸለይሽልኝ እናቴ ያልጸለይች if something happen እናቴ ያልጸለይችልኝ ብዬ ነው የምለው ሁሌ የሚለኝ እሱ ነው ዛሬ እናቴ ያልጸለይሽልኝ መሰለኝ ይላል በቃ ማሚ አልጸለይሽም እንዴ ዛሬ ይለኛል በቃ ምን ይላል እኔ በጣም ነው የሚገርመኝ እንዴ ጌታ ሆይ ይላል በቃ እንዴ በልጅ ውስጥ እንደዚህ አክብደኝ ያስቀመጥከኝ ምንድነው እላለሁ በቃ ከዛም የተነሳ ባልችልም እንኳን እውነት ነው ልሽ በቃ በእያንዳንዷ ቤቴ ማህተም አለው የኔ እንባ የኔ ጸሎት በእያንዳንዱ ሮም በቃ ቤቴ እዚህም ቤትም እዛኛውም ቤት በቃ ሁሌ ጌታ ሆይ የናዝሬቱ ኢየሱስ የልጅ አምላክ በቃ ሁሌ ነው መጸለይ ሁሌ በቃ ጌታ እና እሱም በጸሎቱ በእናቱ ጸሎት የሚያመን የእናቱን ጸሎት በቃ በጸሎቱ ውስጥ አንድ ነገር እንዳለ ያውቃል እና በቃ እዚህ ከኔም ጋር እዚህ ከመጣን በኋላ ቸርች ከታተም ነበረ ቸርች ጥሩ አክቲቭሊ እንትን ያለ ይከታተል ነበር አብሮ እንትን ይል ነበር አሁን በቀደም ተራሱ ያለ ነበር ሳውንድ ሲስተም ጀምሮ ከነሱ ጋር ሳውንድ ሲስተም ማገልገል ጀምሮ ነበርና
ጥሩ እንትን ይያለ ነበር ቸርች ውስጥ እና ያው በትምህርትም በተለያየ ሁኔታ በቃ ያው ቸርች እንደዚህ እንትን ማለት ጀመረ ማለት ነው መቅረት ነጭ ቸርች ይሄዳለሁ ምናምን ይያለ እንትን ማለት ጀመረ ማለት ነው እና ግን በዛ ሁሉ ግን እንደዛም ሆኖ ፈሪያ እግዚአብሔር በቃ እግዚአብሔርን የመፍራት ነገር እና በጣም ይገርመኝ እና እዚህ እዛ ቤቱም ሆነ እዚህም ሆነ ቢሆን ማሚ እኔ ወይ ውጭ ስራ ሞኝ what do you feeling ምንድነው ፊሊንግ ያለሽ ዛሬ ምንድነው እዚህ ቦታ ላይ ነበር ምንድነው ውስጥሽ ፊሊንግሽ የሚልሽ ቃልዬ እንደዚህ ነው ፊሊንግ ነው የሚለው ፊሊንግ ወይ ምናምን ስላ ከሳይሹር ማሚ እስቲ ትሮን ንገሪኝ ነው ኢንሳይድ የራስሽ ሐሳብ ነው ወይስ ውስጥሽ ነው የሚልሽ እንዲህ በቃ ነው የሚለኝና ጌታ ሆይ በቃ ላለው ታይ ግን ያችን ቀን ሆስፒታል ውስጥ ሆኜ ከትንሹ ልጄ ጋር ሆኜ በዛ ሁሉ ነገር ያያለፈ በዛን ሰዓት የዛን ቀን ከወንድሙ ጋር ይመጣ ነበር እዛ ጊዜ ለሳልኛ ጋር ያሳልፋል እዚህ ቤት ውስጥም ቤቱን እንትን ይላል ምናምን በቃ በጥሩ እንትን ያለው በጥሩ እንትን ይያለ ነበር የነበረውና አንድ ፕሮግራም አንድ ስራ ነበረው አንድ ነገር ማድረግ በቃ ሁሌ የሚለኝ አገር ቤት መግባት ይፈልጋል አገር ቤት መገባው ግን እቃ ይዤ ነው መገባው መኪና ይዤ መግባት ፈልጋለሁ እንዲ ምናምን ይላል እና አባቴ ይሄን ነገር ከኛ ውጪ ሄደ ከዛ እንትን እንዳትል አጉል ጥሩ አይደለም አገር ቤት አሁን ያለው ምናምን እንደዚህ አንዳንድ ነገሮችን ነግረዋለሁ because ቆይቶ እዚህ ሀገር ስላደገ አያቀውም ስለዛ ሀገር እንዳትጎዳ እንትን እንዳትል ኦኬ ማሚ ምናምን ይላል እዛው ወንዲ የዛን ጊዜ አወራው አንዳንድ ነገሮችን ቃል ይሄ እንደዚህ እንዳታረግ ምናምን ብለን ሁለታችንም የራሳችንን ሐሳብ የዛን ሰዓት እንደውም በጣም እሱ ነው ያወራው እንዳትል እዛ ሆስፒታል ይያለሽ ማለት ነው ሆስፒታል ይያለ አው በቪዲዮ አርጎ ነው የሚደውልልን ለሁለታችንም በቪዲዮ አድርጎ ይደውላል ቪዲዮ ደስ ቃል ያለው እንትን እንዳትል እንደዚህ ያጉል ነገር እንዳታስብ አሁን አገር ቤት አንተ እንደምታስበው አይደለም ከሄድንም እንኳን አብረን ሄዳለን አብረን ሄደዛ እናደርጋለን ምናምን አለው እዛ ኦኬ አለ አንዳንድ ነገሮችን እንደዚህ መኪናዎች እዛ አንዳንድ ነገሮች ነበሩ ቃዎች እሱን አሳየን እነዚህ መኪናዎች ምናምን ነገር አለ እንትን አለን ኦኬ ግን ምን እናደርግ የሚሆነው አብረን እንላለን የምትፈልገው ነገር ለማድረግ አብረን እንትን ትላለህ እባክህ ራስን ጠብቅ እኔ ሁሌ የምለው ራስን ጠብቅ ራስን just too much በቃ ራስን የዋሃት አድርገው ምናምን አልኩት ኦኬ አለ እዛ በቃ መጣ የዛን ቀን ማታ ነው የመጣው ችክፍሌ ለኢዝራኤል ወንድሙ ችክፍሌ ይዞ ከጓደኛው ጋር መጣ አለች ሴት ጓደኛው ከሷ ማለት ነው መጣ ከሷ ጋር መጣው ችክፍሌውን ሰተውት ለኢዝራኤል አብረው እንትን ብለው የሷ በርዝዴይ ነው ብሎ ሄዱ ማለት ነው ሄዱ ከዛ ቆየ ከዛ በማግስቱ መጥቶ እንደውም ሱታች ነበር ኢዝራኤል አብረው ቆዩ ማለት ነው እኛ ወጣልኩኝ እነሱ ወንድማማቾች ማለት ነው እነሱ እዛ ቆዩ እዛ እንትን አለን እዛ የዛን ቀን ያለኝ እንግዲህ እንደሚመጣ ለወንድሙ ችክፍሌ ይዤ እመጣለሁ እስከ ተወሰነ ጊዜ ኢዝራኤል ራሱ የሚለው he told me ችክፍሌ ይዤ እመጣለሁ ነው ያለኝ ይላል ማለት ነው እና ችክፍሌውን ይዤ እመጣለሁ ማክሰኞ እመጣለሁ ነው ያለው እኛ እየጠበቅነው ነው ያው ሆስፒታልም የምንወጣበትን ጊዜ እንትን ይያለን እየጠበቅነው ልንወጣ ስለሆነ ማለት ነው እና በጣም ከባድ ነው ርቅዬ በጣም ከባድ ነው ልክ የዛን ቀን ማክሰኞ ቀን አልመጣም ማታ ወይ እኔ አላስቀምጥም ማሚ በጣም ነውኛ ታርጊኝ ፕሊስ ይላል በቃ እንትን ያልሽ ነው እኔ ዝም ብለሽ ትደውያለሽ ዝም ብለሽ እንትን የምታወሪው ነገር ከሌለሽ ለምን ትንትያለሽ ግን ምን ያራከናው ምን እየሰራን የት ነው ያለው ከዛ ካልደወልኩለት ግን
ራሱ እኮ ይደውላል ራሱ እንትን ይለኛልና የዛን ቀን ስደውል አያነሳም እዝራ ቃልዬ ከደውዬለት ካላነሳ ወይ ቴክስት ያደርጋል ወይ የሆነ ነገር እንትን ይላል ደጋግሜ ስደውል ካልደውል ለጓደኛው ደውላል ወይ የሆነ ነገር እንትን እላለሁ በጣም እንትን ነው የምለው ከዛ አላነሳም ከዛ ቴክስት ማታ ለሊት ላይ ቴክስት ገባ ከሱ I'll call you ከዛ I'll call you I'll come the እንትን tomorrow መጣለው ክፍሌን ይዤለት መጣለው ምን የምትፈልጊው ነገር እዛ ስድርስ ትነግሪኛለሽ አንቺ እሺ አልኩት በዛ ተነጋገርን ሮብለታ ከዚህ ሰዎች መጡ እኔን ለማየት ቤተሰብ ናቸው መጡ ማለት ነው እዛ መጣው ከአሜሪካ ነው የእህቴ ልጅ መጣ እዛ እንትን ብላ እኔ ቃልዬን ማየት ፈልጋለሁ ስንት ጊዜ ካየሁት ምናምን ነገር ብላ በቃ እንትን አልሳላይ አልሄድም ብላ ቆል ደውልሽ ይመጣል እኮ ዛሬ ምናምን ነገር አልኩና ስደውል አይነሳም ግራ ገባኝና አንደኛው ጓደኛው ጋር ደወልኩኝ ስደውልለት ምንድነው እንትን አለኝ ነው ለኔ ማላነሳልኝም አለኝ ከዛ ድጋሚ እንትን አለና ቴክስት አደረገልኝ ራሱ ነው ልጁ ጓደኛው I think he's in stomach ache አለኝ stomach ሆዱን አሞታል usually ሆዱን እንደዚህ ያማዋል የሆነ እንትን ሲል ያማዋል ዝም ብሎና ሆዱን አሞታል እንዴ ታዲያ ለሆዱ ስልክ ያዋርም እንዴ ያልኩት ምንድነው ስልክ የማያወራኝ ታዲያ ያልኩኝ ከዛ ኦኬ ወይ ለምንድነው ቴክስት የማያረጋው he's hospital ሲል ሰውነቴ የሆነ በቃ እንትን ተሰማኝ በዛን ሰዓት ጾም ጸሎት ላይ 21 ቀን ጾም ጸሎት ጨርሼ ልክ በሳምንቱ በዛን ሳምንት ነው እንደኔ ነገር ሀፕን ያደረገውና ግን የሆነ የጸሎት ክብደት አለ አይደል እንዴ ውስጥሽ መጸለይ አልቻልኩም ዝም ብዬ ነው እንባይ የሚወርደው ቻፕል ውስጥ ሆኜ ዝም ብዬ እንባይ ይወርዳል ለሊት ሆልዌው እንዲወካ አረጋለሁ ተነስቼ እንቅልፍ ቢባል ላይ ታልተኛ ክላስ አለኝ ክላሱን ራሱ እንዲከፍተውና አላዳምጣቸው እንዲ ዝም ብዬ ወካ አረጋለሁ አሁን ላይ ሆኜ ሳስበው በቃ ያ ሁሉ እንትን ለካ ለዚህ ነው እንዴ ያልኩኝ ምንድነው የነበረው ምንድነውና ጌታ ሆይ አብርሃም እንዳለው ምንድነው ከኔ በቃ እግዚአብሔር ይሰውራልና አይደለ በቃ አይደለ በቃ እንዴ ጌታ ሆይ በሆነ እግዚአብሔር ከኔ አንተ ይሄን ተሰውራለህ አልኩኝ በቃ እንዴት ነው ይሄ ነገር ሊሰውረኝብኝ የሚችለው በፍጹም ነው በቃ እስከተወሰነ ጊዜ እንደሱ ነው ስለ የነበረው ጌታ ግን ጌታ አልሰወረው ለምንድን በቃ ያቺን ለሊት ያንን ሲኪርስ ውስጥ እንደዛ ሲያዞረኝ የነበረው በቃ ግሳጼ ጸሎት ነው መጸለየው ጸልይሜ ነው የተወሰነ ወንቀ እየገሰስኩኝ በቃ እንዲው በቃ የተቃውሞ ጸሎት ነው መጸለየው የነበረውና እዛ በቃ ልክ በዛን ሰዓት እነሱ እዛ ጋር እንትን ብለው ሆስፒታል እንደዚህ ምናምን ሲለኝ በቃ ውስጥ እንትን ነው የት ሆስፒታል ስለው ሃምልተን ዊንድዘር ጀነራል ሆስፒታል አለኝ ከዛ ኦኬ ወዲያውኑ እንትን ማለት ፈልጋለሁ አልኩኝ ኮንታክት ማድረግ ፈልግ ወዲያውኑ እኔ እንትን ነኝ ከባህሬ አክሽን ነው ማድረግ ወዲያውኑ ጎግል አረኩኝ ወዲያውኑ እንትን አልኩኝ የትኛው ሆስፒታል ነው አንድ ስፔሊንጉን የመጀመሪያውን ስፔሊንግ ንገረኝ አልኩት ወዲያውኑ ዘው ጎግል አረኩኝና ደወልኩላቸው ስደውላቸው እዛ እንዳለ ነገሩኝ አው እዚህ መጥቷል አሉኝ እዚህ መጥቷል we tried to survive ለማትረፍ እየሞከርን ነው እና አንቺ ምን ሆነሽ እናቱ ነኝ አልኩኝ በቃ ቆይተን እንደውልሻለን አሉ እዛ እነሱ እዛ ድረስ በቃ ለማትረፍ እንትን ይያሉ ነውና ግን በቃ አልተቻለም እግዚአብሔር ቆርጦታል ቀኑን በቃ ሲል በቃ ሞትና ህይወት በእግዚአብሔር እጅ ነው አይደል በቃ መዝገቡን አልቋል በቃ አልቋል ስለዚህ በቃ ምንም እንተናት ነው ብዙ ነገሮች ነው እዚህ ውስጥ እንትን ያልኩት እኔ ግን ያው ውስጤ በቃ
ገብቶኝ ነበር የሆነ ነገር እንደተፈጠረ ገብቶኝ ነበር ግን ልጄ ላይ እንደዚህ አይነት ነገር ሀፕን ያደርጋል ብዬ በቃ አስቤ ማላቀም እንደዚህ አይነት ነገር በህይወቴ ይፈጠራል ብዬ አላሰብኩም ፍጹም ነበርና በቃ ይዞኝ ቀጥታ ወዳለንበት ከተማ ካለክ የነበርነው ቶሮንቶ ነው ከቶሮንቶ እዚህ 1 ሰዓት ከምናምን ይሆናል 1 ሰዓት ገደማ ይሆናል በቃ በጣም በከባድ ስፒድ 140 እየነዳ ነው በቃ ወደዚህ የመጣ ነው ልክ ስንመጣ ያው ቤት ውስጥ አብራን ገባን ያው ነገረኝ በቃ እንደዚህ ሆነናል ቃልዬን አተነዋል ብለዋለኝ በጣም ከባድ ታይም ነበረ በጣም በቃ ያስጨንቅ ነበረ በቃ ከባድ ታይም ነበረ እንደዚህ አሁን እንደምናገረው እንትን አይደለም ያው ራሴን ብዙ እንትን አላልኩም ነበረ ግን ያው ሁሉ ሀዘን ያው ሁሉ ነገር ተናለ ይሄ ሁሉ ሲሆን ግን ትንሹ ልጃችንን ሆስፒታል እዛው ጥለነው ነው ለነርሶች የመጣ ነው እሱ ካለበት ያልጨረሰም ነበር የነበረበትን እንትን እዛ ሆስፒታል ጥለነው መጣን እዛ ያው እዚህ ያለው ሁኔታ ስንትነስ በሀዘን ሁሉ እንትን ሳለ ባለቤቴ ያው ተመለሰ ትንሹ ልጃችን ጋር ግዴታ መሄድ ስለነበረበት እሱ ጋር ተመለሰ በቀብር ሳይቀበር ማለት ነው እሱ ጋር ተመለሰ እግዚአብሔር እንግዲህ መልካም አይደለ በሁሉ ነገር ጌታ መልካም አይደለ እግዚአብሔር የሱ ቸርነት የሱ መልካምነት እዚህ ጋር ሀዘን ቢሆን እዚህ ጋር በቃ ብዙ በቃ ምንወደውን የሚወደድ ልጅን በጣም ግን በቃ እግዚአብሔር ደግሞ እዚህ ጋር ያለውን ጠላት ብዙ ነገሮችን ብዙ ከብዙ ቀላል ከማይባል የህክምና ፕሮሲጀር ነው እንትን ያለው ብዙ ሰርጀሪዎችን አድርጎ ብዙ እንትን አድርጎ ይሄኛው የመጨረሻው በጣም ከባድ እንትን ነው ከባድ ሰርጀሪ ነበር በጣም ጭንቅላቱን ያው ሰርጀሪ ተደረገ ለዶክተሮቹ በሚገርም ሁኔታ በሚያስደንቅ ሁኔታ እግዚአብሔር ለዶክተሮችም ዊዝደምን የሚሰጥ አቅምን የሚሰጥ እግዚአብሔር ነውና ለነሱም በተሰጣቸው አቅም በተሰጣቸው ነገር ሁሉ ተጠቅመው እስራኤልን ደና እንዲሆን ጥሩ ሲቹዌሽን በዛ ላይ በጣም ደስተኛ የሆነ ልጅ because በቃ የማይቻል የማይሆን በሰው አይምሮ የማይገመት በቃ ይኖራል ህይወት ተስፋ ይኖራል የማይባል ልጅ በቃ እንደዚህ ሁሌ ግን በቃ ሰርጀሪውን ያረጋል ሰክሰስፉል የሆነ እንትን ይኖራል አክቲቭሊ ነው የሚንቀሳቀሰውና የሁሉ የእግዚአብሔር እጅ ነው የሁሉ የአምላክ እጅ ነው አምላክ ረድቶት አምላክ አግዞንኛንም ከቀብሩ ሳይደርስ ይዞት እስራኤልን ባለቤቴ ቀብሩ እንደነገ ሆኖ የትልቁ ልጃችን የሱን ይዞት ከቀኑ በፊት ዴይ ቢፎር መጣ ማለት ነው እና ለኛ የዛን ሰዓት ላይ በጣም ከባድ ነበር በጣም ከባድ ሰው ጓደኞቻችን ጋር ነበር ያስቀምጥነው እሱ በጣም ለምን ካላቸው በጣም ቅርርብነት ወንድምና ማቾች በቃ ይጠብቀዋል where ቃሉ እንትን ችክፍሌ ይዞልኝ ይመጣል ምናምን ይያለ ለምን ይዤልህ መጣለው ብሎት ነው በዛው ይቀረው ልጄ ማለት ነው እና ግን ያው እሱ እግዚአብሔር በእንደዚህ አይነት መንገድ እንድናልፍ የሚወድበት ጊዜ አለ ያን ጊዜ ለምን በጣም በጸሎት በጣም ጸልያለሁ በጣም በቃ ከእግዚአብሔር ጋር ካለኝ ነገር እየተነሳ እንዴ ይሄ ነገር ለምን ተፈጠረ ብዬ ከእግዚአብሔር ጋር ጥያቄ ውስጥ ገብቼ ነበር በሐዘን ላይ ሰው ውስጥ ቤት ውስጥ ግጥም ብሎ ሞልቶ እኔ ብድግልና ወክ በቃ ረጅም ሰዓት በቃ ወክ አርጌች ልጅ ወዴ ተጠፋች በቃ እየተከተሉኝ እንትን ይያሉኝ በጣም ከባድ ጊዜ ነው ያሳለፍኩትና ግን ያንን መንገድ ጓዘው ከጌታ ጋር ነበር
እንደዚህ አሁን እንዳልኩሽ ትምህርት ላይ ስንማር ስለ ኢዮብ እንደዚህ ጻፍ ነው ምን ጽፈው ቡክ ሪፖርት ነገር እንትን አለ ማለት ነው ብዙ እንትኖች ላይ ምን ጽፋቸዋለሁ አሁን ኢዮብ ላይ ይሄኛው ታይም ላይ ነው አጋጣሚ እንትን ያለው ማለት ነውና የእግዚአብሔር ነገር በጣም ይገርመኛል ብታይ እያንዳንዷን እንትን ስል ራእይን ኢዮብን እንትን ያልኩበት ታይም ነው ኢዮብ ማለት በቃ እያንዳንዱ ባለፈበት ነገር ኢዮብ እኮ ለፈተና ነው አይደለ ፈተናው በቃ ፈታኙ ነው በቃ ፈታኙ ወደ እግዚአብሔር መጣ ፈታኙ ደግሞ የሚፈተነውን ሰው ራሱ ጠየቀው እግዚአብሔርን ራሱ እግዚአብሔርን ሲጠይቀው ደግሞ ፈታኙን ደግሞ እግዚአብሔር የት እንደሚልከው ደግሞ እግዚአብሔር ራሱ ያውቃል ማን ጋር እንደሚሄድ ማንን አውቀዋለሁ እግዚአብሔር ባሪያዬን ኢዮብን አውቀዋለሁ ከዛ ምን አልኩ ይመሰለሽ እግዚአብሔር ሆይ እኔን አውቀኸኛል እንዴ አልኩኝ በቃ እንዴ ያለፍኩት መንገድ ምንድነው አልኩኝ ኢዮብ ያለፈው መንገድ በጣም በአለም ላይ ማንንም ያለፈው ሰው የለም የኢዮብን ማለፍ አይደለ እኔ አሁን በዚህ በሚታለፍ ከባባድ ነገሮች ናቸው በየዘመኑ የሚመጡ ከብደታቸው እንትን ብለው የሚመጡ ነገሮች አሉ መከራዎች አሉ ችግሮች አሉ ነገሮች አሉ ግን መውጫውን ደግሞ እሱ እንዲያዘጋጅ ከዚህ መጽሐፍ ውስጥ ተማርኩኝ ኢዮብን የረዳ እግዚአብሔር የተማማለበት እግዚአብሔር ሆይ አልኩኝ ምንድነው ያልኩት ይሄንን እዛው ቃልዬ መቃብር ቦታ ላይ ሄጄ ነው ያልኩት እግዚአብሔር ሆይ አንተን በዚህ አላሰደብህም አንተ የራስህን በቃ የራስህን ሸክላህን ፈሰራው ራስ ወሰድከው ለፍቃድ ታይሙ ሲደርስ በቃ ሞታችን መወለዳችን በሱ መዝገብ ላይ ነው ያለው እና ይሄ መዝገብ የተጻፈለት ለቃልዬ የተጻፈልክ አባቴ ይሄ ቀን ነው ማለት ነው ይሄ ነው ማለት ነው ርብቃ የፈለኩትን በቃ አንተን በብዙ መንገድ ለማለት ብሮጥ ምን ብልም ብጸልይ በቃ this is the time ማለት ነው በቃ እግዚአብሔር ግን በዚህ ሁሉ እሱ ሉዓላዊ ነው ብዬ ነው አባቴ የደመደምኩት ቃልዬ ብዬ ነው ለዛው ለቃልዬ ነገርኩት እሱ ደግሞ ሁሉ ጊዜ የሚለው ነገር አለ ማሚዬ አንቺ ስትሮንግ አይደለሽ የኔ እናት ሁሉ በእያለ በህይወት የሚለኝ ስትሮንግ አይደለሽ አንቺ በምንም ነገር ላይ you are እንትንሽ just እንዴት ብለሽ because God is with you እግዚአብሔር ካንቺ ጋር ስላለ አንቺ እንዴት ብለሽ እንትን ማለት ያን የሚለኝ ቃላቶች በውስጤ ይመጣሉ ሁሉ በቃ አንድ ነገር እንትን ለአለማልቀስ እንኳን መንፈስ ቅዱስ ለማልቀስ እንኳን ኮንትሮል ያደርገኛል እግዚአብሔር መንፈስ ደግሞ በቃ ይረዳኛል እግዚአብሔር መንፈስ ያግዘኛል እግዚአብሔር መንፈስ ክብደት አለው በጣም ይከብዳል በጣም ያማል ማነች ሊሊ ነች አይደለ ከስጦታው ሰጪው እንዳይበልጥብን ከስጦታው ሰጪው ከበለጠብን የዛን ጊዜ ከባድ ነገር ነው ግን ስጦታው በቃ ሰጪው ከሌለ ስጦታው እንዴት ይመጣል ሰጪው እኮ ሰጪውን ስናከብረው ነው ሰጪውን ስናመሰግነው ስጦታው ይኖራል በቃ እና እግዚአብሔር ሆይ በቃ ካንተ ልጄ አይበልጥብኝም የጠበቅኩት ሌላ የሆነው ሌላ እዚህ ጋር ስጋቴ ሌላ እዚህ ጋር ደግሞ የሆነው ሌላ ስጋታችን ስንሰጋ የነበረው በትንሹ ነው አይደል ብዙ ሰው አሁን የሐዘኑ ሰዓት የመሰለ ሁላችሁም የመሰላችሁ በቃ ዝራዬ ነው አይደል ጌታ ግን ፒክስ ያረግ ሲመርጥ በቃ የሱ እንትን ነው እና በቃ ብዙ ለሊቶችን በእንባ ሳልፍ ይሄንን ስልሽ ፍሪዬ ቀላል ነው ያልኩሽ አይደለም ብዙ ለሊቶች ካለንቅልፍ ብዙ ለሊቶች በቃ እግዚአብሔርን ያወራሁት እዚህ ጋር ልጄ የመጣ የመሰለኝ ሁሉ
ያለፍኳቸው ሌሊቶች አሉ አብሶ መጀመሪያው አካባቢ ከ5 ወር ምናምን 6 ወር አካባቢ በቃ የሚሰማኝ ስሜት የነበረው በቃ የሆነ ሲራመድ እርምጃው ቤት ውስጥ ኮቴው ምናምን እያንዳንዱ ነገር ፔንፉል ነው በጣም ያማል ግን እግዚአብሔር ልክ የሆነ ሰዓት ላይ በማላውቀው ቋንቋ በማላውቀው ነገር ተርን ነው በቃ ውስጤ እንደምንም ነው በቃ የሆነ እንትን አደረገልኝ ወሰደልኝ በቃ እና ሀዘንም ልክ አለው ምንም ልክ አለው በቃ እግዚአብሔር ደግሞ የበለጠ ክብር እንዳለው የበለጠ ነገር እንዳለው እግዚአብሔር ሊገልጥ የወደደው ነገር እንዳለው ገባኝ እና እንደ እግዚአብሔር ያለ ማንንም የለም ጸጋው መደገፊያ ሆኖኛል ጸጋው ጉልበት ሆኖኛል ጸጋው ኃይል ሆኖኛል እግዚአብሔር በዚህ ሀዘን ውስጥ ሁሉ ደግሞ በቃ የሚገርሙ በቃ እግዚአብሔር የሰጠኝ እህቶች እግዚአብሔር የሰጠኝ ወንድሞች ቤተክርስቲያኖች ኪችነር ቶሮንቶ በቃ በጣም የሚገራረም ህዝብ ነው ህዝቡ በቃ ክርስቲያኑም ሌላውም በቃ ብዙ በቃ በዚህ ሀዘን ብዙ ሰው ተጎርቷል አይደለ ግን በቃ የእግዚአብሔር በቃ እግዚአብሔር ከንዱም ደግሞ ታይቶበታል የእግዚአብሔር አብሮነትም ታይቶበታል በቃልዬ ኢየሱስ ይድመቅ በቃ አንዳንዴ ሞታችን የሚናገርበት ጊዜ በቃ ያንዳንድ ሀዘኖች ያንዳንድ ነገሮች በቃ ኢየሱስን ያወራል አሜን ኢየሱስን ይናገርበታል በቃና ይሄ ኢየሱስ እንዲነገርበት ነው ሀዘኑም ልክ ይኖረዋል እኔ አንድ እናት መሸሸጊያ ታውቂያለሽ እዛ ግሩፕ ላይ አንድ ልጅ በቃ እንደዚህ እንትን ስትል በቃ አንድ በጣም በዲፕሬሽን እንትን ሆና ያለች እናት አለች ወደ ካልጋሪ ነች ያለችውና ፕሊስ ማን ያገኛት ምናምን ስትል ምን ሆና ነው አልኩኝ እዛ እንደዚህ ልጇ እንደዚህ በአክሲደንት ሞታ ልጅ አላት እንደዚህ ሆና በቃ እሷ ምግሯን ተሰብራ ምናምን ቁጭ ብላለች ምናምን ወዲያው ነው በቃ እኔ ያለሁ ጌታ ሆይ እኔ ያለሁ አልኩኝ ወዲያው ነው ደወልኩላት ነገርኳት በቃ ነው በቃ ርብቃ ባላለው እንደዚህ ነኝ በዚህ እድሜ ነው የወለድኩት ልጄ ነው ጓደኛዬ ወጣት ልጅ አንቺ ገና ልጅ ነሽ ምናምን አለችኛው ግን በቃ ጌታ አበረታኝ እንዴት ቻልሽው አለች ጌታ አበረታኝ ጌታ አቅም ሆነኝ የኔ እናት በቃ እግዚአብሔር ካንቺ ጋራ ነው እግዚአብሔር በነገር ሁሉ ይረዳሻል ብዬ መናገር የምችልበትን ኃይል እግዚአብሔር ሰጠኝ እግዚአብሔር አቅም ሰጠኝ እግዚአብሔር ጉልበት ሰጠኝ ነገ እሷ ለልጇ ልጅ እንደምታስፈልግ መናገር እንድችል ጉልበት ሰጠኝ እና እግዚአብሔርን ምለምነው አሁን በቃ ለብዙዎች በሐዘንም በብዙ ችግር ውስጥ ላሉት መጽናኛ እንዲያረጋኝ አሜን በቃ ኢየሱስን ማውራት የምችልበት አሜን ከኢየሱስ ጋር በመጣበቅ ከኢየሱስ ጋር በመሰብሰብ ክብር እንዳለ ከኢየሱስ ጋር በመሆን ውበት እንዳለ አሜን ከኢየሱስ ውጪ ሁሉም በቃ ሐዘን ነው ከንቱ ነው ድካም ነው ነገር ግን ኢየሱስን አንደኛ በመናረግበት ነገር ላይ ሐዘናችንን የሚወስድልን ለሁሉም ገደብ አለው አይደል ያለው ዘማሪው ገደብ አለው በቃ ገደብ አለው ሁሉም ነገር በቃ ከሰጪው ከስጦታው ሰጪውን እንደሚበልጥ ያ ዕውቀት ሙሉ እንዲሆንልን እግዚአብሔር በዛ ዕውቀት በቃ እግዚአብሔር አሁን ብዙ ሐዘኖችን እንሰማለን ብዙ ነገሮችን እንሰማለን አይደል በቃ ዓለም ዝስ በቃ የሆነ ያለው ነገር ጭንቅ ነው የሆነ ያለው ነገር እየከበደ ነው ያለው አይደል ግን ያንን የሚከብድ እየከበደ ያለው ነገር እንዴት ነው ያለ ነው እኛ ምን ላይ ነው ቆምነው ኢየሱስን አንደኛ አምላካችን አምላክነቱን ጌትነቱን በንስሐ በይቅርታ በእግዚአብሔር ልብ በቃ
ክርስቶስን ማዕከለኛ ሴንተር በማድረግ እንድንጓዝ እግዚአብሔር ይርዳን። አሜን። በዚህ ሁሉ ውስጥ ደግሞ አንዳንድ ነገሮችንም እንትን በሐዘኖች ውስጥ የአንዳንድ ሰው አንደበቶችን እግዚአብሔር እንዲጠብቅ ከሐዘኑ ላይ ሆነሽ አሁን እቺ እህትም ያልኩሽ ላይ ሰዎች ጎዱኝ በቃ አለችኝ። በቃ እኛ ሰዎችን በሐዘናት እያለ በተለያየ ነገር እያለ አጽናኝ መስሎ እንደ ኢዮብ ጓደኞች እንደ ኢዮብ ባልንጀሮች የሰው ልብ የሚሰብር አንደበት አያደርገን ቢቻል ዝም ነው ያለው። በቃ ምን አለበት ቢቻላችሁ ዝም ብትሉ አላቸው አይደል? በቃ ምን አለበት ብትችሉ ዝም በቃ አሉ። አንዳንዶች አጽናኝ መስለው ውስጥሽን የሚያደሙ እና እግዚአብሔር በቃ ማስተዋልን እንዲሰጥ በቃ ማስተዋልን እንዲሰጥ አሁን ለዚህ ሴትዮች ይሄንን ያለችኝ እኔም ጋር አንዳንድ ነገሮች አሉ ግን በቃ በቀላል እኔ just እንትን ብዬ ነው የምሰማው በቃ ከጌታ እንትን ብለው ነው just እንትን ሆነው ነው እና ምን እናገረው እንትን የምንለው ነገር ሁሉ በቃ በሐዘን ውስጥ ሰው የሆነ ነገር እርዳታ በሚያስፈልገው ነገር ውስጥ ምን በሚለው ውስጥ ብንችል በቃ በተረጋጋ ነገር እንትን ብንል ጥሩ ነው በቃ ብዬ ነው የምለውና በዚህ ሁሉ ውስጥ የእግዚአብሔር እርዳታ በዛልኝና ዛሬ ላይ ደርሻለሁ ፍሬ አሜን። ዛሬ ላይ በቃ ቆም ያለው ቃልዬ ወደሚወደው ቸርነትና ምህረት ወዳደረገለት አባትነትና እናትነቱ ላልተለየው ወደ አባቱ እቅፍ ነው ሄደው ከኔ በላይ ወደሚበልጠው ከማናችንም በላይ ከምን ወደው በቃ በላይ ወደሚበልጠው ወደዛ አቀፍ ነው ያለው። ነገ እንደማገኘው ደግሞ ተስፋ አደርጋለሁ 100% በቃ እንደማገኘው በክብር እንደማገኘው አምናለሁና ይሄንን ነው በቃ እግዚአብሔር ጌታ ነው። እንደ እግዚአብሔር ያለ ማንም የለም። አሜን። በትክክል ገልጠሽዋል። በእውነት እግዚአብሔር ስላለሽ ስለገባሽ እኔ ይሄንን ነገር በሰማው ጊዜ ጌታ ሆይ እንዴት አመንካት ነው ያልኩት። ርብቃን እንዴት አመንካት? መቼም እግዚአብሔር ተወራርደህባት አምነሃት ነው እንጂ እንደ ሰው ከባድ ነው፣ እንደ እናት ከባድ ነው። ምክንያቱም በህይወትሽ ካለፍሽው ከባድ የህይወት መንገድ ማለት ነው በኢዙዬ ብዙ ፈተና አይተሻልና ሁላችንም ስንጠብቅ የነበረው የርብቃ ልጅ ሲባል ኢዙ ምን ሆነ ሆስፒታልም ስለነበርሽ ማለት ነውና ግን እግዚአብሔር እንዳልሽው የፈለገውን አነሳ የፈለገውን ወሰደ። እግዚአብሔር ይሰጣል፣ እግዚአብሔር ደግሞ ይወስዳል። እግዚአብሔር እንዳልሽው ሉዓላዊ አምላክ ነው። አንድ ነገር አምናለሁ እግዚአብሔር ሊያስለቅስሽ እግዚአብሔር ሊሰጥቶ በቃ ሊወስድብሽ ስለፈለገ አይደለም ግን ከዚህ ህይወት ውስጥ የከበረ ነገር ዛሬ ቃልዬን ወስዶ ግን ብዙ ቃልዬዎችን ባንቺ ውስጥ ሊወልድ ስለፈለገ እግዚአብሔር ያንን አምናለሁ። ባንቺም ህይወት የማየው ያየሁት ያለሁትም እሱን ነውና ከዚሁ ጋር አያይዘሽ እስቲ ምን አስበሻል? ምን ለመስራት ታስቢያለሽ? እግዚአብሔር በውስጥሽ ያከበደው ያስቀመጠው ነገር ካለ ለተመልካቾቻችንም ማስተላለፍ የምትፈልጊው ነገር ካለ እንዲያግዙሽ እንዲረዱሽ የምትፈልጊው ነገር ካለ እንድትናገሪ እድሉን ልስጥሽ። እሺ ፍሬ እኔ ከዚህ በኋላ ተነመለው የጌታን መንገድ የኢየሱስን ኮቴ የኢየሱስን መዓዛ ጠረኑን በህይወቴ በኑሮዬ በቤቴ በትዳሬ በልጄ ኢየሱስን አስከብሬ ማለት ነው አንደኛው ትልቁ እንትኔ በቃ መኖር ከሆነ
መቀጠል ከሆነ መሰንበቴ ከሆነ ላለኝ ለዚህ ለጥቂት ጊዜ የፈቃዱን ሚስጥር ገልጬ የፈቃዱን ሐሳብ ገልጬ ማለፍ እንድችል ጌታ እግዚአብሔር እንዲረዳኝ ነው በቃ የየለት ጸሎቴ አሜን የየለት በቃ ረሃቤ ጥማቴ እሱ ነው ኢየሱስን ማድመቅ የምችልበት በአገልግሎት አብሶ በቃ ብዙ ነገሮችን አቀዳለሁ ብዙ ነገሮችን አስቤያለሁ እግዚአብሔር ደግሞ በማሰብኳቸው ነገሮች ደግሞ እግዚአብሔር እንዲረዳኝ እንዲጸልዩልኝ በቃ ጸሎት ያስፈልገኛል ጌታ እንዲረዳኝ አሜን እግዚአብሔር እንዲያግዘኝ አቅም እንዲሆነኝ በዚህ ባለፍኩበት መንገዶች ሁሉ ባለፍኩባቸው ጎዳናዎች ሁሉ ብዙ ስራዎችን ለመስራት አስባለሁ ልጄም በቃ ሁሌ በቃ እንትን የሚለው ማሚ አይኑ ጀስ እንደምታረጊው አውቃለሁ ሁሌ ነው የሚለኝ እና እሱም ደግሞ ህልሙና እንትኑ እሱ ነው እና ደግሞ እግዚአብሔር ቢፈቅድ እግዚአብሔር ቢወድ ፈቃዱ ቢሆን ማስበው ሐሳቦች ቢሆኑልኝ ጌታ በቃ ጸሎቴ እሱ ነው ጌታ ግን የትኛው መንገድ እንደሆነለት ይፈልጋል ግር እንዳልሰኝ በቃ የትኛው ብዙ ነገሮችን እንደው ፍሬ እንደምታውቂው ብዙ ነገሮችን በስራ አቋያ እንኳን ብዙ ነገሮችን እንትናላለሁ ሰራለሁ በዲኮር ሰራለሁ በተለያዩ ነገሮችን ሰራለሁ ምናምን በቃ እግዚአብሔር አንዱ ላይ አንዳንዴ ሳስበው ምን አስባለሁ መሰልሽ አሁን አብሶ ጌታ ሆይ የሆነ የምትፈልገው ከኔ የሆነ ነገር አለ መሰለኝ በርግጥ እኔና አንተን በቃ ከኔና አንተ ጋር ጉዳይ አለ ኖት እኔ የምሮጠው ነው ሩጫ አይደለም መሰለኝ የምትፈልገው ብዬ ደመደምኩበት ታይም አሁን ነው በቃ አይ ቲንክ የሆነ ልታሰምረው ሊያደምቀው የወደደው ነገር እውነት በቃ ፍሬ ሁሌም በቃ እቺን ሰሞን አብሶ ከሆነ ጊዜ በኋላ እማውራው ለራሴ ይሄንን ነው ምንድነው ግን አይኖችን ክፈትልኝ አሜን የትኛው መንገድ እንዲሄድ እንዴት እንድጓዝ ትፈልጋለህ የራሴ በቃ ፍላጎት የራስ ነገር ብቻ ሳይሆን በቃ ያው እግዚአብሔር ስራ ትጋትን ይወዳል ትጋትን ይፈልጋል ትጋትን በቃ በትጋት እኔም ማምናለሁ ጌታም ደግሞ ይፈልጋል የሚተጉ እነሱ ያገኛሉ ፍሬያቸውን አይደለም የሚለው ስለዚህ በትጋት እንትን እንደነል ይፈልጋል ግን በቃ በመንፈሳዊ ህይወት የሚፈልገኝ ቦታ ያለ ይመስለኛል ደግሞ በቃ ያንን አስባለሁና ጌታ በወደደው መንገድ በወደደው በፈለገው መንገድ እንዲያደርግ ፈልጋለሁ በራሴ ግን እንደርብቃ ደግሞ ምለው መፈልገው ስራ አለ መፈልገው ማድረግ መክፈት መፈልገው ነገር አለና ጌታ ያንን ነገር በቃ ፍቃዱ ከሆነ ቢወድ እግዚአብሔር ቢፈቅድ እግዚአብሔር በቃ በተለያየ ነገር እግዚአብሔር የሰዎችንም ልብ እግዚአብሔር እንዲሰጠኝ በቃ በተለያየ ነገር የሚያግዙኝ ሰዎችን ቢኖሩ ምንም በተለያየ ነገር በቃ ያንን ነገር ነው መፈልገውና መንገዶች አይዲያዎችን በአይዲያ ራሱ በቃ ትልቁ ነገር አሁን በዚህ ዘመን አይዲያ ነው እንትን ማለት ሐሳቦችን እንትን ማለት ሐሳቦችን እንዲ ቢሆን እንደዚህ መንገድ ብትከድ እንዲ መንገድ ብትከድ ተብላ ብለሽ እንትን የምትዩ መስመሩን እንትን የሚሉልሽን እንደዚህ አይነት ነገሮች እንትን ቢሉ በቃ ያንን ነው እንትን የሚለው ግን አሁን በዛው እንትን የሚለው ዲኮሬን እየሰራሁ ነው ግን ሬጉላር ስራዬ እንዳለ እንደምታውቂው ግን ዲኮር ስራዬ ቢዝነሴ እሱ ዲኮር አለ አንድ ካዝኔ ጋር ነው መሰራው ሁለት አሉ እሱን እየሰራን ነው በጥሩ ሁኔታ እየሄደ ነው አሁን ደግሞ አንዳንድ ነገሮችን ኪራይ ሬንታል ነገሮች አሉ ሬንታል ካባዎች እንደዚህ ሽራ ወንበሮች ምናምን ኤኒ እንትኖች ሬንታል እቃዎች አሉኝ ለሚፈልግ ሰው ሬንታል ማግኘት ይችላል ከኔ በቃ እሱን እንትን ምለው አገልግል ጀምር ያለው በቃ አገልግል በፊትም ሰራ ነበር አሁን ግን ኦሬዲ ያው በኢትዮጵያ እቃዎችን እንትን ለመጀመር እንትን ያልኩን ጌታ ይረዳኛል ግን ፎከሴ እግዚአብሔር የሆነ ፕሮግራም ሁሉ እንዲያገኘኝ
አሜን በቃ የእግዚአብሔር የሆነው ነገር ሁሉ እንዲያገኘኝ ብዙዎችን የማጽናናበት ብዙዎችን የሚነሱበት ብዙዎች ከእግዚአብሔር ጋር መጣበቅ እንዲችሉ የሚሆኑበትን አፌ አድርገኝ እጅ አድርገኝ እግሬ አድርገኝ በቃ እኔ ሳልሆን ኢየሱስ ይድመቅ በቃ በኔ ላይ እሱን ነው ማለት አሜን ጌታ ይባርክሽ በዚሁ ሳላልፍ ሳልናገር ማለፍ ማልፈልገው ነገር መሻትሽ እንደሆነ አቃለሁኝ የወንጌል ልባልሽ በጣም ጎዳና ላይ ተወጫለሽ ተመሰክሪያለሽ በሄድሽባቸው እነኛውን እሰራቸዋለሁ በመትያቸው ስራዎች ያገኘሻቸውን ሰዎች ስለ ጌታ ተመሰክሪያለሽ አጋጣሚውን ስታገኚ በቃ የጌታ ልብ አለሽና እግዚአብሔር ያንን ነገር ባንቺ የጀመረውን መልካም ስራ ትልቅ ስራ እስከ ፍጻሜው ድረስ ያደርሳል ብዬ አምናለሁኝ ምክንያቱም አንቺ ብርቱ ስለሆንሽ ሳይሆን ብርቱ የሆነው እርሱ ባንቺ ውስጥ ስላለ እሱ ስለሆነ የራሱን ስራ የሚሰራው ባንቺና ስለዛ እግዚአብሔርን አመሰግናለሁ እግዚአብሔር ይባርክሽ በጣም ጥሩ ጊዜ ሰጠሽን በእውነት መቼም ተመልካቾቻችን ትልቅ ትምህርት ምስክርነትን ካንቺ ህይወት እንዳገኙ አምናለሁኝና እግዚአብሔር አብዝቶ ይባርክሽ ስለሰጠሽን ጊዜ እስቲ በመጨረሻው ማመስገን የምትፈልጊ አካላቶች ካሉ እድሉን ልስጥሽ ማመሰግነው ደግና ቸር የሆነውን መልካም የሆነውን ጌታ ነው በቃ መጀመሪያ እግዚአብሔር በቃ መልካምነቱን ከልጅነቴ እስካሁን ድረስ ያላሳጣኝ በብዙ አባትነቱ በብዙ ምህረቱ በእያንዳንዱ መንገድ ተሸክሞኝ እዚህ ስላደረሰኝ እግዚአብሔርን አመሰግናለሁ በብዙ ማጽናናቱ ስላጽናናኝ አመሰግናለሁ በብዙ ርህራሄው ስለረዳኝ አመሰግናለሁ ብዙ ምህረቱ ስለበዛልኝ አመሰግናለሁ እግዚአብሔር ሁሌም በቃ በእቅፉ ሸሽጎኝ ስላለ አመሰግናለሁ ጌታን ለኔና ለቤቴ ቋሚ ተጠሪ ዋስትናችን ጥላችን ከለላችን እሱና እሱ ብቻ ስለሆነ አመሰግናለሁ ጌታን አመሰግናለሁ ሌላ ደግሞ ውዱን ባለቤቴን ወንዲን በጣም ነው ማመሰግነው በቃ በጣም በቃ ሊመሰገን የሚገባው ሰው ነው እግዚአብሔር አንዳንዴ የምናልፍባቸው ነገሮች የራሱ ትግል የራሱ ስትራግል የራሱ ከባድም ዝቅም ያለ ከፍም ያለ ሁኔታዎችም ቢኖሩ ያንዳንዱ መንገድ ግን ያቻቻለን ያያያዘን ሞር በቃ ከትዳርም ከባል ከሚስትነትም እህት ወንድም ያረጋን በቃ እየበቃ እንዲሞር እንትን ይያለን እግዚአብሔር በአብሮነቱ በቸርነቱ ከኛ ጋር ስላለ እግዚአብሔርን አመሰግናለሁ በትዳሪ በኩል ላይ ብዙ ነገሮችን ከፍታም ዝቅታም ያለፍናቸው ብዙ ነገሮች አሉ ግን በቃ በእያንዳንዱ ነገር ግን እግዚአብሔር ረርቶን እግዚአብሔር ራርቶልን እግዚአብሔር ቸርነቱን አብዝቶ ይሄንን ቤት ይሄንን ትዳር ዛሬም ነገም ሁሌም የእግዚአብሔር ጥበቃ በስቶልን ስላለን እግዚአብሔርን አመሰግናለሁ እግዚአብሔርን ባረከዋለሁ ዘመኑ ይባረክ ህይወቱ ይባረክ እግዚአብሔር አምላኩን በማወቅ በመናፈቅ በመራብ ይባረክ በቃ ሁለንተናዊ በእግዚአብሔር ነገር ከፍ ብሎ ደምቆ ማየት ነው ናፍቆቴ አሜን በቃ ይድመቅ በቃ እግዚአብሔርን በቃ እግዚአብሔር ላይ በቃ የሱ ህይወት እኔ በቃ እንትን ይለኛል ትናንትና ላንደት ያልኳት ነበር በጣም አንዳንዴ ያስገርመኛል እላታለሁ በቃ እንትኑን ጸሎት ታይ መኪናው ላይ ምኑ ላይ በቃ የሚያረጋት የጸሎት እንትኑን በቃ
እንትኑን ሲሪየስ ሆኖ ነው በቃ ሁሉ ነገር እንትን ሲል በጸሎቱ ላይ እንትን አይልም እንዲ ዞር ብሎ እንኳን አያይሽም እና በጣም ይገርመኛል ጌታ ሆይ ይላልውና ለእግዚአብሔር ስላለው ቅናት በቃ እግዚአብሔርን ስለሚፈራ እግዚአብሔር ዘመኑን ይባርክ እግዚአብሔር ህይወቱን ይባርክ ክፉ ያገኘው አሜን በቃ እሱን ነው የምለው ደግሞ ብዙ በቃ እህቶቼን ብዙ ወንድሞቼን በቃ ቤተክርስቲያንን ፓስተሮቼን እግዚአብሔር ዘመናቸውን ይባርክ እናንተና እህቶቼን ኳይሮች አብረውኝ የሚያገለግሉትን ሁላችሁን ፍሪ ድንቅ እህቶችን እግዚአብሔር ሰጥቶኛል እግዚአብሔር ዘመናቸውን ሁላችሁንም እግዚአብሔር ይባርክ በዚህ ባለፍኩበት መንገድ በሐዘን ሰዓት it's not easy በቃ እያንዳንዷን ነገር እግዚአብሔር ባብሮነት ሰውን እግዚአብሔር ሰውን ሲወድ እግዚአብሔር በቃ እግዚአብሔር እንደተወደድሽ የምታውቂው ሰውን ሲሰጥሽ ነው በቃ ሰው በቃ ሰጠኝ በቃ ሰዎችን መልካም ሰዎችን እግዚአብሔርን የሚፈሩ ሰዎች የሚራሩልኝን ሰዎችን ሰጠኝና እግዚአብሔርን አመሰግናለሁ አሜን ጌታ ይባርካችሁ ዘመናችሁ ይባረክ አሜን ፍሪዬ ኤፊ ልጆቻችሁ አሜን እግዚአብሔር ይባርካችሁ አሜን በቃ ስላሳያችሁ መልካም ነገር እግዚአብሔር ይባርካችሁ አሜን አሁንም በቃ የመስፋት ከፍ የማለት አሜን ደምቆ የመታየት ኢየሱስን ማድመቅ ኢየሱስ የሚከብርበት ኢየሱስ የሚልቅበት አገልግሎት ይሆንላችሁ አሜን ኢየሱስ ከፍ ብሎ የሚታይበት አሜን ይሄ ሚዲያ ሲባል ይሄ ቅኔ አገልግሎት ሲባል ኢየሱስ የሚታይበት ዋው ኢየሱስ ያለበት ይባል የኢየሱስ የፍቃዱ ፐርፐዙ የኢየሱስ ኡነቱ የሚታይበት የሚባል ይሁን እግዚአብሔር በቃ አፍ ይሁንሽ እጅ ይሁን ከፍዬ ልጆቻችሁ ይባረኩ ተባረኩልኝ በጣም ነው አመሰግናችሁ አሜን ረብቂዬ እግዚአብሔር ይባርክሽ አንቺም ለኛ ለኔ ደግሞ ፐርሰናሊ አብሮ ከማገልገልም ባለፈ ደግሞ እህት ነሽና ብዙ ነገር ካንቺ ተመሪያለሁ እማራለሁ ሁሉ ጊዜም ማለት ነውና እግዚአብሔር አንቺን ለኛም ስለሰጠን ለቤተክርስቲያን ስለሰጠን በረከታችን ነሽ ስላንቺ ስለቤተሰቦችሽ እግዚአብሔርን አመሰግናለሁ ጠላት በህይወትሽ ያመጣውን ማዕበል አልጣለሽም ከእግዚአብሔር ጋር አልፈሽዋል ዛሬም ጠንካራ ሆነሽ ለብዙ ሰዎች ምሳሌ ሆነሽ ነውና የማየው ስላንቺ እግዚአብሔርን አመሰግናለሁ እንግዲህ ውድ ተመልካቾቻችንም የነበረንን ቆይታ ተከታትላችኋል ብዙ እንደተማራችሁ ብዙ እንደተጽናናችሁ ብዙ እግዚአብሔርን የምታመሰግኑበት የምታከብሩበት ታሪክ እንደነበረ ባለሙሉ ተስፋ ነን እስካሁን ድረስ ለተከታተላችሁን እናመሰግናለን የበዓል ዝግጅታችንን በዚህ እንጨርሳለን በሌላ እንግዳ በሌላ ጊዜ እስክንገናኝ መልካም ቆይታ ተባረኩ
መንፈሳዊ ቅን